በቃ ትልቅ በቃ ማልወጣው እንትን ነው የገባው። ምን ሆነ? ከባድ ነገር ውስጥ ነው፣ ከባድ ጭንቀት ውስጥ ገብቻለሁ እኮ። ምን ሆነ? እኮ ምንድን ነው ነገርና ታዲያ ችግር የለውም። ጭንቀት ምን እንካፈላለን ማለት ይሄን ስለነግራችሁ ግን ያው እንዳይደብራችሁ ማለት የማታውቁትም ነገር ስለሆነ አይደብረንም። ችግር የለውም እንዳይደብራችሁ። አንተን ቀለል ካለ አይደብረንም። ንገረን፣ መፍትሄ የምናመጣለት ነገር ከሆነ አይደብረንም። አንተ ጅል ነው ማለት ነው። ለዚህ ነው እንደዚህ እንደምታረጉኝ ያውቅ ነበር መጀመሪያ። ሰላም የማይኮ ፕላስ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ሰሞኑን ያው የሆነች ጉዳይ ገጥማኝ ነው የጠፋሁትና በጣም ይቅርታ። ያላሰብኩት ነገር ነው የገጠመኝ። ማለት ያው እንደዚህ ይሆናል ብዬ ያልጠበቅኩት ነገር ስለገጠመኝ ነው። በጣም ልቤ ተሰብሯልና ያው እናንተ የምታውቁት ይሆናል። አሁን ናፍቆትም እየመጡ ነው ቪዲዮ ልንሰራ ምናምን እና ዛሬ በፕራንክ ምናምን አይደለም የመጣሁት። ያው የራሴን ነገር ለማወቅ ነው ለማሳወቅ ነው። ያው ሰው እናንተም እንድታውቁት ነው እነሱም እንዲያውቁ ነው። ሰሞኑን ትንሽ ከፍቶኛል፣ እነሱም ያውቃሉ ምናምን ነገር እና ያ የተከፈውበት ምክንያት ምን እንደሆነ እነግራችኋለሁ። እናንተም በዚሁ አጋጣሚ ታውቃላችሁ ማለት ነው። ግን ያው ማለት ይከብዳል። በቃ እንዴት ብዬ እንደማስረዳችሁ አላውቅም። እስኪ ለማንኛውም ያው ቪዲዮውን እስከ መጨረሻ ድረስ ተከታተሉኝና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውን ሼር ላይክ በማድረግ ጀምሩት። እወዳችኋለሁ። ይመቻችሁ። ምን ሆነ ነው? እንዴት እንደምነግራችሁ አላውቅም። እንደዚህ ነገርን በቃ ምንድን ነው? እኔ ምን ብዬ እንደምነግራችሁ እኮ ነው ግራ ይገባኝ። ማለት ምንድን ነው ምን ብዬ እንደምነግራችሁ ማለት? አረ በማርያም ተናገር። አየር እየለወጠ ነው። ገና 2 ቪዲዮ ነው የምንሰራው። ይፍታል። እኔም እሰራለሁ እሷም ትሰራለች። ታዲያ ምንድን ነው ቪዲዮ ነው የሚበልጠው? እና አየሩ እየለወጠ ነው አይደል? ለምንድን ነው የማትናገረው? በቃ ሰሞኑን በቃ እንደከፋኝ ታውቃላችሁ እና ለኔ ጓደኞቼ ናችሁ። ከእናንተ መደበቅ አልችልም። በቃ ለእናንተ ውስጤን ካልተናገርኩ ለማንም ልናገር አልችልም። ምንድን ነው ሳቢ ነው? በቃ እሱን ልነግራችሁ ነው። ኧረ ብር አይደለም ብር ቢኖር ኧረ እባክሽ አትቀልጂ። ቁም ነገር እያወራ ጅል የእድሜ ልኩ ቀልድ። እሺ ንገረኝ፣ ምንድን ነው? እንደ ጓደኛ እንድትረዱኝ ነው አይደል የጠራኋችሁ? ለምንድን ነው? እኔ እሰማሻለሁ ምርጥዬ። ለኔ ነገር እያቀለድኩ አይደለም። ማርያም እየቀለድኩ አይደል? አታችሁ እቺ እኮ ነሽ። ምን ሆነሽ ነው? ምን አደረኩ እንዴ? አንተ ምንድን ነው የምታቀሳስረኝ? ኧረ ንገረን። እሺ ወይ ንገረን ወይ ምንድን ነው? ሂጂ ወይ ትችላለሽ። እኔ የሚረዳኝ ሰው የለም። ብነግራችሁ እራሱ አትረዱ። እኔ እረዳለሁ። ማርያምን እኔ እረዳለሁ። ምንድን ነው? እሺ ሚኪ ምን ነገር የለም። እንዲህ ያሹፋችሁ ሂጂ ወይ ታጥበሽ ነው። ማርያም ታጥበሽ ነው። ሂጂ ነገር የለም። ምንድን ነው መስቆር ሳቂያ ታዲያ ምን? እሺ ሚኪ ማርያምን ንገረኝ። አሁን ምንም አልሰቅም። በቃ ትልቅ በቃ ማልወጣው እንትን ነው የገባው። ምን ሆነ? ከባድ ነገር ውስጥ ነው፣ ከባድ ጭንቀት ውስጥ ገብቻለሁ እኮ። ምን ሆነ? እኮ ምንድን ነው ነገርና ታዲያ ችግር የለውም። ጭንቀት ምን እንካፈላለን ማለት ይሄን ስለነግራችሁ ግን ያው እንዳይደብራችሁ ማለት የማታውቁትም ነገር ስለሆነ አይደብረንም። ችግር የለውም እንዳይደብራችሁ። አንተን ቀለል ካለ አይደብረንም። ንገረን፣ መፍትሄ የምናመጣለት ነገር ከሆነ አይደብረንም። እኔ ለዚህ ነገር መፍትሄ ካላገኘው ማርያም በህይወት ራሱ ኖር አይመስለኝ እኮ። ችግር የለውም። ምንድነው ነገራነ? መፍትሄ አለ። ችግር የለውም። ምንድነው? አንተ ጋር መፍትሄ ባይኖር እሷ ጋር ይኖራል፣ እሷ ጋር ባይኖር እኔ ጋር ይኖራል። ስንረባረብ የማይፈታ ነገር የለም። ንገረን በቃ። እሺ ፍቅር ይዞኝ ነው። አንተ ጅል ነው ማለት ነው። ለዚህ ነው እንደዚህ እንደምታረጉኝ ያውቅ ነበር መጀመሪያ። ማለት አልገባኝ። ፍቅር ቀላል ነገር ነው። ምንድን ነው ፍቅር? ያዘኝ ለማለት ነው። በህይወት ምኖር አይመስለኝም። ሞታ ተሰቀላለሁ።
ምን ለምንድን ነው በህይወት ምን ነው የማይመስልህ ታዲያ? ፍቅር ስለያዘ ትሞታለህ? ምንድን ነው ወንድ ልጅ አይደል? ለመናገር ነው በቃ እንዴ አለቀ ከሆነ ይሆናል። ማፍቀር የሌለብኝን ሰው ነው በቃ ያፈቀርኩት። ማንሽ ልጅቷ ሲጀምር ነበር ነው ማፍቀር የሌለብኝን ልጅ ስትል እናንተ አታውቋት እንዴት እኮ እና ታዲያ ምንድን ነው ነግራታል ማለት አውርታችኋል ምናምን ተገናኝታችሁ ታውቃላችሁ? እንደ ፍቅረኛ በቃ እኔ አሁን እሷ እንደ ፍቅረኛ አታስበኝም ነበር። ላይክ ጓደኛሞች ነበር በቃ ላይክ እንደናንተ ሳይሆን እኛ ማናቃት ጓደኛ አዲስ አታውቋትማ በቃ ሌላ ነች። ሲጀምር ኢንስታግራም ላይ ተዋወቅነው በቃ አይደለም ከስንት አንዴ ነው ዴት የምናደርገው እኮ እንዴ ጭራሽ ዴት አላችሁ? ፊሽ የምትሰማኝ ከሆነ ስማሽ እኔ አሁን በመድኃኒዓለም ሌላ ነገር እንትልላችሁ አይደለም በቃ ልነግራችሁ ነው አይደለም። የምትረዱኝ ከሆነ ተረዱ። እሺ ቀጥልሽ ችግር የለም። ከስንት አንዴ ነው ማገኛት ከስንት አንዴ ነው የምንገናኘው ምናምን እኔ ሳላስበው በቃ ለእሱ ያለኝ ስሜት ተቀየረ። ማነች? ፍቅር እኮ ጥሩ ነው ደስ ይላል። ምን ነግራት ነው? አላፈቅረም ማለች። ለምን እንዴት አደረክ ታዲያ? ይሁን ጊዜ ስንት ጊዜ እንዴት አደረክ? እንዴት አድርጋ አላፈቅረህ? አመት ኦልሞስት አመቱ ነው። በመድኃኒዓለም አመት ሙሉ ላንተ ያላትን ስሜት አይደለም ላንተ ያላትን ስሜት አመት ሙሉ ሳታቅ እንዴት ታደርጋለህ? አንድ ሴት ልጅ ጊዜን ታጠፋለህ። ፊሊንጓን አታይም እንደ መናገር ዛሬ ነገ ለኔ ያላት ስሜት ይቀየራል። ይሁና ፊሊንጓን ማየት ነው። አመት ሙሉ ዴት ስታደርጋት ፊሊንጓን ማየት ነው። ፊሊንጓ ካልተቀየረ መቼም አይቀየርም። አረብስ አንተ ደነዝ ነህ እንዴ? እንደዚህ ደነዝ ነህ እንዴ? ከዛስ ምን አልካት? በማሪ ምን አልካት? ምን አልካት? ማለት እንደምታፈቅራት እንዴ ነገርካት? ቀልድ ነው እንዴ ያሱ ያሱ አንተ አትሳቂ። ጂጂ ነው ማለት ማፍቀር ጅልነት ነው አይደለም። እንዴት እዚህ አመቱ ሙሉ ዴት አድርጋት እንዴት እንደምትል እንዴት አታውቅም? የሰው ፊሊንግ እንዴት አትረዳም? ሰው አንተ ሲኮሳተር ባይገባ ሌላ ሰው ሲኮሳተር ጓደኛ ሲኮሳተር ባይገባ እንደዛ ነው ላንተ አይደለም። በቃ በጣም ተቀራርበን ነበር። በቃ በጣም ተላምደናል ምናምን በጣም ክሎዝ ነን። ተላመድ አንተ እንደምታሳየት አይነት ፊሊንግ እያሳየች ነበር። አዎ በቃ ነበር ልትወደኝ መስሎኝ ነበር እኮ እንደዛ አይነት ፊሊንግ እያሳየች ነበር። በቃ እቺ እየቀለደችብህ ነበር ማለት ጊዜ ማሳለፍ አንተ ለሱ እሷ ለአንተ ጊዜ ማሳለፍ እኔ ደግሞ እሷን አጥቼ መኖር አልችልም። በቃ ግልጹን ነው የምነግርህ። ማይወድን ሰው አጥተህ መኖር ምንድን ነው? እኔ ምንም አይነት ስራ መስራትም አልችልም። እሷን አጥቼ ምንም ህይወቴ ራሱ አይቀጥልም ያለሱ። በስመ እንደዚህ ነው እንዴ ሚኪ? ምን ሆነ ነው ጅልቶ ነው እንዴ ስታፈቅር? ምን ላድርግ? እሺ ታዲያ እሺ ምን ላድርግ? ምንድን ነው ሴት ልጅ እኮ ነች እንዴ? ሴት ልጅ እኮ ነች። ፍቅር እኮ ነው። ሴት ልጅ እኮ ናት ማለት አይደለም። እምቢ አለችው አይደል? በቃ እንዴ ለመርሳት ወር ቢጠበቅበት ነው። በቃ ትሄዳለች። ምንድን ነው እንዴት ነው የምታስበው? ቆይ ፍሽ አልገባኝም። በዛ እምቢ ስላለች ነው አሁን በቃ የደበረ ምናምን። በጣም ነው የማፈቅራት። አልገባህም? በጣም ነው የምወዳት እኮ። እሷ አትወድም። ከራሴ በላይ ነው የምወዳት። እሷ አትወድም። ካልፈለገች እኔ በህይወቴ አንተን ያፈቀርኩ ፍቅር ያዘኝ ስል ሰምተኝ ታውቃለህ? አላውቅም። በቃ ለመጀመሪያ ጊዜ ፍቅር ያዘኝ። በቃ የመጀመሪያም ስለሆነ ነው እንደዚህ የከበደ ይገባኛል። ግን ምን እናድርጋት? የቻላችሁትን አድርጉና በቃ ከኔ ጋር እንድትሆን አድርጉ። ሌላ ምንም ማለት ነው እኮ ልጅቷን ታስተዋውቀናለህ። ታውቃታለህ? ማናት? ጭራሽ እናውቃታለን እኮ ዋን ታይም አንዴ አገናኝ ማለት ነው። ኖ ታይም እኔ ላወራት ፈልጋለሁ። ራሱ ነው የሚያወራት። ችግር የለም ራሱ ያወራታል። ስማኝ የማውራት አቅሙ አለ። ደግመህ እሱ ይወድሻል ለምን እንደዚህ አትይም ምናምን አልላትም። ግን ያላትን ፊሊንግ እጠይቃታለሁ። ምንድነው ያለኝ ማለት ለምን ትደበርበታለች? አመት ሙሉ ለምን ትደበርበታለች? ለምን እንዴት ታደርገዋለች? እዚህ ጋር የለኝም ብለዋል። ይሄኔ እኮ ማለት ነው አመቱ ሙሉ ዴት ሲያረጋት ለአንድ እሱ ከሌላ ሴት ጋር እንዲያወራ ምናምን አትፈልግም ይሆናል። ይሄ ግን ጥያቄውን ሲያቀርብላት እምቢ አለች እኮ። ታዲያ አንደኛ ነገር ሴት ልጅ ጥያቄ አቀራረብህ ራሱ ከሱ ጋር ለመሆን እንትን ማለት አመት ሙሉ እንደ አመት እኮ በጣም ብዙ ነው የፍቅር ጥያቄ ለማቅረብ ራሱ ሲጀመር የአምስት ወር ምናምን እንዴት ካረው ይበቃል። በቃ ፊሊንጓን ማሳወቅ ነው በቃ። ለምን እንዴት ታደርጋለች? ለምን ላይ ከሌላ ሰው ጋር እንዲያወራ ለምን ፍቃድ አልሰጠችው? እሷ አለች ብሎ ነው ይሄን ልጅ ይሄን ቁጭ ብሎ እሷን በተስፋ ሲጠብቅ የነበረው ጊዜውን ሲያጠፋ የነበረው። ምንም መፍትሄ የለውም። ጠንክረህ ትሰራለህ፣ ትረሳታለህ። ስትሰራ ትረሳታለህ። አልረሳትም። እንዴት ነው የምረሳት? እንዴ ፍቅር እኮ ለምን ነው የምረሳት? ኢየሱስ ይሄ ፊልም ላይ ምንድነው? ለምን እንዴት ነው የምረሳት? አንተ እንዴ
እንዴት እንደሚረሳ ራሱ አረካት እንዴ? ችግር የለውም። ምንድነው አንተ የምታፈቅራትን ሴት እርሳት እያልከኝ ነው? እኔም ረስቻለሁ። ይገባኛል፣ ይከብዳል፣ ግን ረስቻለሁ። አስረሳለሁ። በቃ ግዴታ ስለሆነ መርሳት ታሳምነዋለች። በቃ እኔ ልረሳት አልችልም። ወደህ ነው የምትረሳው? የነገርኳችሁም ስለጨነቀኝ ነው። በቃ ምንድነው አልገባኝም እኮ ሚኪ። አሁን እያወራክ ያለው የማታፈቅረን ሴት ስለማፍቀርና ስላለመርሳት ለሷ መስዋዕት አንደኛ ይኸውልሽ፣ ዛሬ የመጣሁትኝ እንደምወዳት እንደማፈቅራት አንደኛ በቃ ለሷ ብቻ ነው የነገርኳትኝ። አሁን በቃ ቢያንስ ስሜቴ የእውነት እንዲሆን መሆኑን እንድታቅ ለእናንተም ነግራችኋለሁ። ይኸው ህዝብ ፊት ነው እያወራሁ ያለሁትኝ። እሷም ይህን ቪዲዮ አይታ በቃ የምሬን እንደሆነ እንድትረዳኝ ይፈልጋል። በቃ ይህን ቪዲዮ እየሰራሁ ያለሁትም ለዛ ብዬ ቢያንስ በቃ እያሾፍኩ አይደል እኮ ምን ያስፈልጋል ታዲያ? ካሜራ ቢያንስ በቃ ቪዲዮውን አይታ እንኳን ነገር እንዳናወራ መጀመሪያ መንገር ነው ካሜራው። እንዴ ምን ያደርጋል? እንዴ ካሜራ ምን ያደርጋል? ምንም ክፉ ነገር አይደለም። ለሱ የምታወሪው ነገር ሌላ ሰው ደግሞ መጥፎ ነው የሚሰማው። በቃ እንደዚህ ምንም ክፉ ነገር እኮ አላወራህም። እዚህ ጋር ቁርሳት ነው ያልከኛ። በቃ አንተ እኮ ምንም ክፉ ነገር አይደለም። አሁን ማለት ነው ምን ማድረግ እንዳለብን ታውቃለህ? አንዴ ታገናኛለህ፣ አንዴ እናወራታለን። ማርያምን ያላትን ፊሊንግ እናያለን እኮ አሁን። ይኸውልህ እኔ አሁን እዚያ ትመጣና እሷ እንድታወሩልኝ ነው። ደስ ይለናል። የኛ ጥያቄ ደግሞ ምንድነው? ትንሽ ጊዜ ይኸው ፊሊንግሽ ሊቀየር ይችላል ወይ? ጥያቄ አንድ፣ ፊሊንግ ትንሽም ቢሆን አለሽ ወይ? ሁለት፣ ልጅቷ ከናካቴው ምንም የለኝም ካለች ወደ ሳይሆን በግድ የላትም ፍቅረኛ የላትም። ስሜቱ አላት ለኔ እርግጠኛ ነኝ አላት። አንድ አመት ሙሉ ስተሳየኝ የነበረው ስሜት አውቀዋለሁ። ችግር የለውም። ምን ይጠይቃል? አወራታለሁ። ምን አይነት ፊሊንግ እንዳላት አወራታለሁ። ከዛ ወደ ሳይሆን በግድ ትረሳታለህ። እኔ አልችልም። ምንድነው አንተ ወንድ ልጅ አይደለህ? ወንድ ልጅ ግን ሲያፈቅር ጅል ነው የሚሆነው። ይገባኛል። የመጀመሪያ ነች ምናምን ይገባኛል። ግን ማፍቀር ጅልነት አይደለም። ማፍቀርን ሰው ማፍቀር ጅልነት በቃ ማርያምን አመሰግናለሁ። ያንን ስሜት ስታሳየኝ እንደዛ ስንቀራረብ በቃ ለኔ ያላት ስሜት የፍቅር ስለመሰለኝ ነው። እና አንድ አመት ሙሉ ጠብቂያት ነው ይሄን ነገር ጠብቂያት። 3 አመት ልትቆይ ትችላለች። አብራ 6 አመት ቆይታ አላፈቅረም ልትል ትችላለች። እንዲህ ነች ሴት ልጅ። እሺ ይግባ በቃ ነቃ ደንገጥ በል። ሁሉም ሴት አይደለም አንድ ሰው ነው። እሱን ታዩ። እሱ ሌላ ርዕስ አትፍጠር። የኔና ሳፈቅራት እኮ እንደዚህ ትሆናለች እንደዚህ ትሆንብኛለች ወይ አታፈቅረኝም ብዬ የእሷን ሙሉ ማንነት አውቄ አይደለም ያፈቀርኳት። በቃ ፊሊንግ የሚባል ነገር አለ እኮ። ፊሊንግ ለአንተ ፊሊንግ ከሌለ ምን ታደርግላለህ? እኔ ይሄንን በምን አውቃለሁ? መጀመሪያ ሳፈቅራት አንድ አመት ሙሉ ያሳየችኝ ስሜት እንዳላት ነው እኮ። በቃ ሴት ልጅ እንደዚህ ነች። በቃ አንድ አመት ሙሉ ዴት አረካት። በቃ አልተመቻትም። በቃ ወድሻለሁ ስትላት ተቀየሰች። በቃ ይሄኔ በጀርባ እናንተ ቀላል እንደዚህ ፍቅር እናንተ ቀላል ነው። ቀላል አይደለም። አይቼዋለሁ፣ ይገባኛል። የመጀመሪያ እና ታዲያ ምንድነው የምታወራው? በቃ ሚኪ መርሳት ግድህ ነው። እኔ እኮ እንዳለኝ እንዳሳለፍኩት ነገር ነው የነገርኩህ። ግድህ ነው መርሳት። በቃ እንጠይቃታለን። እንዴት ብዬ ነው የምረሳትሽ? እንጠይቃታለን። ለአንተ ምንም ፊሊንግ ከሌላት ወደ ሳይሆን በግድ ትረሳታለህ። ለመምጣት ፍቃደኛ ከሆነችና እኔ እዚህ መታ ከእናንተ ጋር ለማውራት ፍቃደኛ ከሆነች መታ ያላትን ስሜት ለኔ እዚህ የምትነግረኝ ከሆነ እጠይቃታለሁ። ለአንዴና ለመጨረሻ ጊዜ ታገኘኝ። እንደውም ተምታ ምንም ነገር ጠይቃታ። እኔም ማውራት ነግራት እጠይቃትና ከዛ እኔ ቀጥራትና እናንተ ትገኛላችሁ። ከዛ በቀጥራትና ያለውን ነገር ሁሉንም ነገር ነግራለሁ በግልጽ ምናምን ካለችኝ የምትመጣ ከሆነ እስካሁን በአካልም አላገኘኋት። በአካል ፈርቻት በቴክስት ነው አፈቅርሻለሁ። ከዛ በኋላ ነው ሁሉም ነገር ሲጀመር እንደዚህ አንተ ሲጀመር በቴክስት እንዴት አፈቅርሻለሁ ትላለህ? እኔ በአካል መንገር ፈራው። በቃ እንዴት ልንገራት? እኔ እኮ አንድ አመት የቆየሁትን በጣም ስለፈራኋት እናንተ አልገባችሁም። በቃ ያለሁበት ነገር ኖርማል ነው። አንዴ እናወራታለን። ለአንተ ምንም አይነት ማለት ነው ምንም አይነት ፊሊንግ ከሌላት ትረሳታለች። እስከነ መፈጠሯ ትረሳታለች። በቃ ይዞ ወደ ሳይሆን ትንሽ ፊሊንግ ካላት ችግር የለውም። ድጋሜ ትሞክራለህ፣ ችግር የለውም። ድጋሜ ዴት ታደርጋታለህ። ግን ምንም አይነት ፊሊንግ እቺ ልጅ ሴት ልጅ ቆርጣ አንዴ ከተናገረች ምንም አይነት ፊሊንግ የሌለው ሰው እንዴት አልፈቀረ እንዴት ምንም አይነት ማለት ምንም አይነት ፊሊንግ ኢቭን የወንድምነት ፊሊንግ ላይ ኖራት ይችላል። አንተ በቃ ደግሞ ምንም የፍቅር ፊሊንግ የለኝም ካለች ጓደኛ ያረጋታለሁ ምናምን የሚባል ነገር እኔ አልወድም። ይደብረኛል ካረካትም እንደዚህ አይነት ነገር ካራመድክ እግዚአብሔርን በጣም ነው የሚደብረኝ።
1 አመት ሙሉ አጃጃለች። ምን ነው እስከዛሬስ ብትናገር? አንድ ልጅ ታርገህ ስትመጣ እንዲህ ነው እቺ ልጅ እንዴት ይሄን ሁሉ ነገር ውስጥ ከመግባት በፊት የራስ ፕራይቬሲ ነው ይገባኛል። ግን አሁን ችግር የለውም ያለበት ሁኔታ ይገባኛል። ኖርማል። አንተ ግን በጣም ያደረከው ያለው ጥረት ጭራሽ በቃ እንዲረሳት እንዲረሳት ሳይሆን እሷን ክፉ ማድረግ ላይ እሷን የሆነ በጣም ሌላ ረሳ ኖ በቃ ተምጣ ችግር የለውም እናወራታለን። ምንም ፊሊንግ ከሌላት ግን እሺ አሁን ስለ ሴት ልጅ ደግሞ ዞርሽ ልታወሪ ነው? ምንም ፊሊንግ ከሌላት እቺ ልጅ ምን አደረገችው እስከዛ? በቃ እንደዚህ ተብሎ አይነገርም ማለት ነው። ልጁን ቀለደችበት ነው የሚባለው። ምንም ፊሊንግ ከሌላት አመት ሙሉ ዴት እስኪያደርጋት ዝም ካለች ማለት ነው እንዴ መጮሻ ነው እንዴ? ቢያንስ ጓደኞች አሉት መቶን ያለብኝ እሷን ስማ እንጠይቃታለን። ምንም አይነት ፊሊንግ ከሌላት ትተዋታለን። በቃ አለቀ። ሚኪ ምንም ያስጨንቅ ነገር የለም። ተረሳታለህ። 1 አመት ነው የምታውቃት። ከዛ በቃ እናወራታለን። ፈቃደኛ ሆና ከመጣች እናወራታለን። ንገራት ትምጣ። የምታገኘኝ ከሆነ ቀጥራታለሁ። በቀጠርኳት ቦታ እናንተ ተገኝታችሁ የሆነ ነገር ልትሉኝ ይፈልጋል። ግድ ነው ማግኘትና መዝጋት አለብኝ። ላስት ቻንስ በቃ የመጨረሻ አንተኔ ድሌ ልሞክርሽ። እኛም ይሄንን ነው የምንፈልገው። በቃ ግዴታ አግኝተህ ወይኛ ወይ ራሴ ጨርሳለሁ የምትል ከሆነ ራስ ትጨርሳለህ። አይ የምትል ከሆነ እኛ እናገኛታለን፣ እኛ እናወራታለን። ችግር የለም። ግን በዚህ ውስጥ አንድ ውሳኔ አለ። ለአንተ ትንሽ ፊሊንግ ካላት ትቀጥላለህ። ምንም ፊሊንግ ከሌላት ግን ታቆማለህ። እዛ በቃ አለቀ። ወንድ ልጁ ቢያንስ እንደምወዳት ይሄን ቪዲዮ አይታ ብትረዳኝ ብዬ እኮ ነው። ቢያንስ ይሄን ቪዲዮ አይታ እንኳን በቃ ለሷ ያለኝ ነገር የእውነት እንደሆነ ከመሬት ተነስታ ልትወዳችልም አንድ አመት ሙሉ ያሳለፈው እኮ 1 አመት ሙሉ አሳለፍን ትላለህ። ለሷ ግን ቀልድ ነው። በቃ ቀልደች። ምናልባት ድንገት ስላልኳት ደንግጣ ይሆናል። እኔ ደግሞ እሱ ነው ማሰብ። ምንም ደንግጣ አይደለም። ሴት ልጅ ምንም አደነግጥ። ምንድነው አንተ ስለዚህ ዴት እያረካት ማለት እንደምትወዳት ታውቃለች። ቀድማ በጣም እያፈቀርካት እንደሆነ ታውቃለች። ልጅ ከሆነ እሷ ጥፋት አለባት ማለት ነው። አይ በቃ ማሳወቅ ነው። ልጁ እንደዚህ ይችላል አልፈልግም ማለች እኮ በቃ ተደበረችበት። አልፈልግም ማለች በቃ ከዚህ በኋላ ያለ አማራጭ አምጣት እናወራታለን። ምንም አይነት ፊሊንግ ከሌላት ከዛ በኋላ ምንም አይነት ነገር አንፈልግም። እግዚአብሔር ወንድ ሆነ ታሳያታለህ። ይዘውና ካሜራው እኔ ማድረግ ያለብኝን ነገር ከማድረግ ወደ ኋላ አይደለም። እሷን ለማግኘት ምንም የለም። እንጠይቃታለን። አለቀ በቃ። እንዴ አንተ ወንድ ልጅ አይደለ እንዴ? አንተ ከበቃ ተረጋጋ እንዴ? እግዚአብሔርን እንዴ ጭራሽ እንድጠላው ነው ጭራሽ ሊለምናን ነው እንዲወርዱ ምን አሁን አንተ ስለለመንካት ማርያምን ስማኝ ቪዲዮ የምታየው ከሆነ ከልቤ ነው ማፈቅርሽ። ከልቤ እንደምወዳት እንድታቅፈልጋለሁ። እናንተ አልገባችሁም ያሉበት ነገር እንዴ የሚሰማኝ ስሜት አልገባችሁም። ወንድ ልጅ እግዚአብሔርን ወንድ ልጅ ሚዲያ ምን አገባኝ እኔ ስለ ሚዲያ እንዴ? ምን ችግር አለው? አንተ ታውቃለህ እንግዲህ ይኸው እዚህ ጋር እንደዚህ ስላልክ ስለለመንካት ሁሌ እየደወልክ ስለጨቀጨካት ፊሊንጉ አይቀየርም። አታውቅም በዚህ ሰዓት ሌላ ወንድ ዴት ያደረገች በቃ ደስ ይለናል። እኛም ማውራት እንፈልጋለን። እሺ ቤተሰቦች ያው እንደሰማችሁት ነው የእነሱንም ሀሳብ። ኔክስት ቪዲዮ ላይ የምትመጣ ከሆነ እቀጥራታለሁ እና የቀጠርኳት ቦታ እነሱም ተገኝተው እንግዲህ ያናግሩልኛል። ፈቃደኛ ሆና ከመጣች ነው እሱ ቶ በቃ ይኸው። ፈቃደኛ ሆና ካልመጣች ግን ምንም ማድረግ አልችልም። ሌላ ነገር ራሱ እኮ አያስፈልግም እንዴ በቃ ላግኝሽ ስትላት ፍቃድ ጭራሽ ምንም አይ ነገ እንደሚመቸኝ አሳውቃለሁ። እንደዛ አትበለኝ በእናትህ ፊት በቃ እኔ እንደዛ ማሰብ አልፈልግም። አንተ ሚኪ እንዳለ በዚህ ማለት በዛ አግኝተን እናወራታለን። እምቢ አለችም። እኔም በራሴ መንገድ ሄጄ አግኝቼ አወራታለሁ። ግን ካወራን በኋላ ታበቃለህ ነው። እኔ እንደዚህ አይነት ወሬ አልፈልግም። በቃ አመሰግናለሁ። እሺ ቤተሰቦች እናንተም የራሳችሁን ሀሳብ ኮሜንት ላይ ጻፉልኝ። በኔክስት ቪዲዮ ያለውን ነገር አሳውቃችኋለሁ። አብራችሁኝ ስለሆናችሁ አመሰግናለሁ።